ናችሁ? ሰላም አላለሁ። ይህ ቪዲዮ እስኪ ለማንኛውም ተመልከቱትና ጎንደር ግን ጎንደር ላይ እንዲህ አይነት ሰዎች ጋር ከ3 ከ2 ዓመት በፊት ይመስለኛል የተቀረጸው። ግን ያው እኔ ደርሶኛል ሌላ ቦታ ሌላ እዚህ ጋር የምታዩት ይሄ ልጅ አማራ ነው። ለአማራ በመቆሙ ነው እዚህ ጋር መከራ የሚከፍለው። እዚህ ጋር የምታዩት ሰው አማራ ነው። በአማራነቱ ለአማራ ስለቆመ ነው የሚጨበጨበው። ይሄን የምታዩት ነገር በሙሉ ይሄንን የምታዩት ለአማራ የወጣ ልጅ ነው። ለአማራ የወጣ ልጅ ነው። አሁን እዚህ ጋር የምታዩት ኢትዮጵያ ይባላል። ለአማራ በመውጣቱ ነው እዚህ ጋር እንዲህ የሚደረገው። እዚህ ጋር የአማራ ልጅ ስቃይ ተመልከቱ። የአማራ ልጅ ስቃይ ተመልከቱ። ይሄ ነው ያለው። ይሄ ነው ያለው። ተመልከቱ። ይሄ ነው ያለው። We asked him to leave peacefully. He started cussing us. He got violent with us. አማራነት ይኸው አማራነት በአዜማ በግንቦት 7 በአማራ ጠሎች እንዲህ ነው እየሆነ ያለው። 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 Stop genocide! Stop genocide! Stop genocide! አማራ በመሆኑ ነው። አማራ በመሆኑ ነው በአማራ ጠሎች እንደዚህ የሚደረገው። እንዲህ የሚደረገው የአማራ ደም የማይገዳችሁ ኢትዮጵያ ትላለ፣ ደግሞ ኢትዮጵያ ትላለ። አንተም ብሎ ኢትዮጵያ። ይሄ ነው ዋናው ይሄ ነው። በሲያትል የአማራ ልጆች የሚያስለቅመው ዋናው ይሄ ነው። ይሄ የምታዩት ነው። ይሄ ነው አንደኛው። ይሄ ነው አንደኛው በሲያትል ይሄ ነው። እንዳንተ አይነት ኧረ ዞር በል። እንዳንተ አይነት ጎንደሬን አላውቅም። እንዳንተ አይነት ጎንደሬ አላውቅም። እንዳንተ አይነት ጎንደሬ አላውቅም። ኧረ ዞር በል። ሌባ ወራዳ ሰው ወራዳ ይናገራል። አይ ነው ተረጋጋ። አንተ እንዲህ ስላደረክ ምን ይፈጠራል? ምን የሚፈጠር ነገር የለም። ኦፍ ኮርስ ግን እዚህ ጋር ኢትዮጵያዊነት ብሎ ወጥቶ
ባንዲራ ለብሼ ኢትዮጵያዊነት አይነት ብሎ ወጥቶ የአማራን ሰቆቃ ስለተናገረ ብቻ ሰው ድምፁን መግለጽ የማይችልበት የሚታረዱትን ህፃናቶች ድምፅ የማይገልጽበት እኛ ሁሉም ይሰማዋል። የሰው ልጅ ሰው ማጆሪቲ ይሰማል። ገብቷል። ምንም አያስፈልግም።